ዓለምን ያለ ድምጽ ያስለቀሰ ያለ ቃል ያሳሳቀ አንድ ታላቅ ሰው አለ። እርሱም ቻርሊ ቻፕሊን ነው። ዛሬ የምናየው ስለ አንድ አዝናኝ ሰው ታሪክ ብቻ አይደለም፣ ስለ ጥበብ፣ ስለ ጽናትና ስለ ህይወት ድፍረት ነው። ይህ ሰው እንዴት ከለንደን ጭቃማ ጎዳናዎች ተነስቶ የዓለምን ሲኒማ ለዘላለም እንደቀየረ በዝርዝር እንመለከታለን። ቪዲዮው መጨረሻ ላይ ደግሞ ቻርሊ ቻፕሊን ራሱን በሚመስሉ ሰዎች ውድድር ላይ ተካፍሎ የደረሰበትን እጅግ አስገራሚ ጉድ እነግራችኋለሁ። በ1913 ወደ አሜሪካ ተጓዘ። እዚያም ዘ ትራምፕ የሚለውን የማይረሳ ገጸ ባህሪ ፈጠረ። ያ ሰፊ ሱሪ፣ ጠባብ ኮት፣ ግዙፍ ጫማና ታዋቂ በትሩ ይሄ ገጸ ባህሪ ድሃ ቢሆንም ግን እንደ ጨዋ ሰው የሚታይ ነበር። ዓለም ሁሉ ራሱን በቻርሊ ውስጥ ማየት ጀመረ። በ1920ዎቹ መጨረሻ ፊልሞች ድምጽ ማውጣት ቢጀምሩም ቻርሊ ግን ንግግርን ለሲኔማ ያስፈልግም ብሎ በዝምታው ቀጠለ። ሲቲ ላይት እና ሞደርን ታይም የተባሉ ፊልሞችን ድምጽ ሳይጠቀም ሰርቶ ዓለምን አስገረመ። የቻርሊ ትልቁ ድፍረት የታየው ግን በ1940 በሂትለር የሚሳለቅ ፊልም በሰራ ጊዜ ነው። ዘ ግሬት ዳይክታተር በሚል ፊልም ላይ አዶልፍ ሂትለርን በመምሰል ዓለምን ያስደነገጠው ንግግር አደረገ። ሰው ለሰው ሊዋደድ እንጂ ሊጣላላ አይገባም የሚለው መልእክቱ ዛሬም ድረስ በታሪክ ውስጥ በታላቅነት ይጠቀሳል። ይሁን እንጂ ይህ ድፍረቱ አሜሪካ ውስጥ በፖለቲከኞች እንዲጠላና በመጨረሻም ለ20 ዓመታት ያህል ከሀገር ተባሮ ስዊዘርላንድ ውስጥ በስደት እንዲኖር አደረገው። በስተርጅናው ወደ አሜሪካ ተመልሶ የክብር ኦስካር ሲሰጠው ለ12 ደቂቃ ያህል ህዝቡ ቆሞ አጨበጨበለት። ይህም በኦስካር ታሪክ ረጅሙ ጭብጨባ ነው። የቻርሊ ቻፕሊን ተጽዕኖ በዘመናዊ ኮሜዲ ላይ እጅግ ግዙፍ ነው። ዛሬ የምናያቸው እንደ ሚስተር ቢን ያሉ ታዋቂ ገጸ ባህሪያን መነሻቸው የቻርሊ ሳይለንት ኮሜዲ ጥበብ ነው። እሱ ያሳየን ነገር ቢኖር ቋንቋ ሳይገድበን፣ ዘርና ቀለም ሳይለየን በሰውነታችን እንቅስቃሴ ብቻ የሰውን ልጅ ስሜት መንካት እንደምንችለው። በ1977 የገና ዕለት በሞት ሲለየን ዓለም ታላቅ ብርሃኗን እንዳጣች ተሰማት። ነገር ግን ቻርሊ ጥሏት አልሄደም። ትልቁ ቅርስ ፈገግታው ነው። በዚህ ቪዲዮ መጀመሪያ ላይ እንዳልኳችሁ ቻርሊ ቻፕሊን ለሰው ልጅ ነጻነትና ፍቅር የቆመ ሰው ነበር። በዓለም ላይ ብዙ ቦታ አለ፣ ለሁሉም የሚበቃ መሬት አለ፣ ህይወት ነጻነትና ቆንጆ ልትሆን ትችላለች የሚለው ንግግሩ ዛሬም በጦርነትና በጭንቀት ለምትታመሰው ዓለም ትልቅ መድኃኒት ነው። የቻርሊ ቻፕሊን ታሪክ የሚያስተምረን ነገር ቢኖር ምንም ያህል አስቸጋሪ ህይወት ውስጥ ብንወለድም በጽናትና በፈጠራ ዓለም መቀየር እንደምንችለው። በመጨረሻም አንድ የሚገርም እውነታ ልንገራችሁ። በአንድ ወቅት ቻርሊ ቻፕሊን የሚመስሉ ሰዎች ውድድር ተካሂዶ ነበር። ቻርሊ ራሱን በድብቅ ገብቶ ተወዳደረ። ግን ምን ቢፈጠር ጥሩ ነው? ቻርሊ ቻፕሊን ራሱን በራሱ ውድድር 20ኛ ነው የወጣው። ዓለም የሱን ያህል ሊመሳሰሉ የሚሞክሩ ብዙ ሰዎች ነበሯት። ቻርሊ ቻፕሊን ፊልም ሰሪ ብቻ አልነበረም። እሱ ለሰው ልጅ የነጻነት የታገለ ጀግና ነው። የሱ ፈገግታ ዛሬም በየቤታችን አለ። እናንተ ከቻርሊ ቻፕሊን ፊልሞች የትኛውን ትወዳላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ።